ታሪክ እንመልከት። የሰኔን ድርሳን የቅዱስ ሚካኤልን ስናነብ የዚህ የባህራንን ታሪክ እናነባለን። የቅዱስ ሚካኤልን በዓል ወር በገባ በ12 የሚዘክሩ ቅዱስ ሚካኤልን እጅግ በጣም የሚወዱ ባልና ሚስት ነበሩ። ባልየው ታመመና ሊያርፍ ሲል ባለቤቱ እርጉዝ ስለሆነች ባለቤቴ እንግዲህ እኔ ልሞት ነው፣ ጊዜ ደርሷል፣ ወደ እግዚአብሔር ልሰበሰብ ነው፣ ወደ እግዚአብሔር ሄድ ነው፣ አንቺን ለቅዱስ ሚካኤል ሰጥቼሻለሁ፣ የምወደው መልአክ ቅዱስ ሚካኤል ይጠብቅሽ ብሏት አደራ የቅዱስ ሚካኤልን በዓል ዝክር እንዳታቋርጪ ብሏት አረፈ። ሚስትየው የመውለጇ ጊዜ ደረሰ። የመውለጇ ጊዜ ደርሶ በምጥ ተያዘች። ምጧ እጅግ በጣም ከባድ ነበረ። በምጥ እጅግ በጣም ተጨነቀች። ለሞት እስከምትደርስ ድረስ በምጥ ተሰቃየች። እባክህ ቅዱስ ሚካኤል የእግዚአብሔር ባለሟል ከእግዚአብሔር አማልኝ፣ ጸልይልኝ፣ እባክህ ድረስልኝ፣ እባክህ ከምጤ ገላግለኝ አለችው። ቅዱስ ሚካኤል ልመኗን ሰምቶ ከሰማይ ወርዶ ከምጧ ገላገላት። ልጅ ወለደች። ልጅ ስትወልድ ከጎረቤቷ አንድ ባለጸጋ ነበር። ይሄ ባለጸጋ እጅግ በጣም ክፉ ነው፣ በጣም ቅናተኛ ነው። ቅዱስ ሚካኤል ይህን ልጅ ባረከውና እንደዚህ አላት፣ ይሄ ልጅ የተባረከ ይሆናል፣ ባረከዋለሁ፣ ህልም አለው፣ እግዚአብሔር አምላክ ታላቅ ያደርገዋል፣ የጠላቱን ደጅ ይወርሳል፣ የዚህን ባለጸጋ ንብረትና ሀብት ይሆናል ብሎ እናትየው ነገራት። በልጁ ህይወት ውስጥ ይሄንን ታላቅ ህልም ቅዱስ ሚካኤል በባህራን ውስጥ ከተተው። ይህንን ሲባባሉ ይሄ ባለጸጋ በጎረቤት ስለሆነ በመስኮት በኩል ሆኖ ይህንን ሰማ፣ ተናደደ። አሃ ይሄ ልጅ ካደገ የኔን ንብረት የኔን ሀብት ሊወርስ ነውና መግደል አለብኝ፣ ህልሙን ማጨናገፍ አለብኝ ብሎ አሰበ። ህልም አጨናጋፊ ነው። እግዚአብሔር ግን የተናገረውን የሚያስቀር አምላክ አይደለም። ቅዱስ ሚካኤል ብሏት አረገ። ይሄ ልጅ አደገ። እናትየው በጣም ደሃ ስለነበረች ልጁ ባደገ በ10ኛው ዓመቱ ይሄ ባለጸጋ ወደ ቤቷ ገብቶ ይሄ ልጅ በጣም ቆንጆ ነው፣ አንቺ በድህነት ነው የምትኖሪው፣ እኔ ልጅ እባክሽ ላሳድገው፣ ጥሩ አድርጌ ተንከባክቤ ላሳድገው ስጪኝ አላት። በዚህ ፋንታ 20 ወቄት ወርቅ እሰጥሻለሁ አላት። በጣም ብዙ ነው። 20 ወቄት ወርቅ ማለት በጣም ብዙ ነው። ይህን እሰጥሻለሁ አላት። በድሃ ስለሆነች እሺ አለች። ህልሟን አሳልፋ ሰጠች። ብዙዎቻችን እንደዚህ ነን። ህልማችንን ለጥቂት ገንዘብ አሳልፈን የምንሰጥ ነን። ህልማችንን የምንሸጥ። በቃ እሺ አለች፣ ውሰደው አለች። እሺ ብሎ ወሰደውና በቁመቱ ልክ ሳጥን አሰራና ሳጥን ውስጥ ከቶ ቆልፎ ወደ ባህር ጣለው። ወደ ባህር ጥሎት በባህር ውስጥ ሄዶ ወደ ሌላ ሀገር ተሻገረ። በዛ ሀገር ያሉ ሰዎች አገኙት። ሳጥኑን ሲከፍቱት ሳጥን ውስጥ ይሄ ሰው ተገኘ። ከባህር ስላገኙት ባህራን አሉት። በዛ ሀገር አደገ፣ በዛ ሀገር አደገ፣ በዛ ሀገር ጎለመሰ። ይሄ ሰውዬ ወደዛ ሀገር ባለጸጋው ሄደና ባህራን ባለበት ባሳደገው ባለጸጋ ቤት አረፈና እየበላ እየጠጣ ባህራን ብሎ ሰውየው ባህራንን ሲጠራው ስሙን ሰማ። ስሙ ገርሞት ሰምቶ ስለማያውቅ እንዲህ አይነት ስም ምን ማለት ነው አለው። ባህራን ማለት አይ ከእንዲህ አይነት ዓመት በፊት እኮ በሳጥን ውስጥ ከባህር ያገኘሁት ልጅ ስለሆነ ባህራን አልኩት፣ ከባህር የተገኘ አልኩት አለው። አሃ ለካ የኔው ጉድ ነው አለና ግድ የለም እባክህ በሀገሬ በጣም የረሳሁት በጣም ውድ ነገር አለ፣ ልጁን ላከውና ከሀገሬ ያምጣልኝ ብሎ ለሰውየው በዚህ ፋንታ 15 ወቄት ወርቅ እሰጥሃለሁ አሉ። እሺ አለ። እዛ በኋላ ደብዳቤ ጽፎ ይሄ ልጅ ወደ ሀገራችሁ ሲመጣ በቀጥታ ሳትውሉ ሳታድሩ ግደሉት ብሎ ደብዳቤ ጽፎ አትሞበት ለባህራን ሰጠው። ባህራን ምስኪን ስለሆነ ያንን ይዞ የሞቱን ደብዳቤ ወደዛ ሀገር ሄደ። ባህራን ውስጥ ህልም አለ፣ የእግዚአብሔር ህልም አለ፣ ታላቅ ህልም አለ። የሚፈጸምበት ጊዜ ደርሷል። ህልሙን ግን ለማጨናገፍ ይሄ ባለጸጋ እየተጋ ነው። ህልሙ እንዲጨናገፍ፣ ህልሙ እንዲሰበር፣ ወደ ህልሙ መንገድ እንዳይደርስ ያጠፋው ነው ይሄ ባለጸጋ የፈለገው። ባህራን ይህን ይዞ ሲሄድ ቅዱስ ሚካኤል በታላቅ ግርማ የልዑል ልጅ መስሎ በፊቱ ተገለጠ። ምንድነው ያያስከው ደብዳቤ አለው። ይሄ ያያስኩት የጌቴ ደብዳቤ ነው፣ አድርስ ተብዬ ነው አለው። ታማኝነት በዛን ጊዜ ስለነበረ እንዲሁ ዝም ብሎ ተከፍቶ አይነበብም።
ማህተብ አለው። አንደኛ ማህተብ አለው። የጻፈው ሰውዬ ደብዳቤውን ያትመዋል። ያ ማህተብ የዛ ሰው ብቻ ነው የሚሆነው። ስለዚህ ከተከፈተ መልእክተኛው በቀጥታ ከፍተኛ የሆነ ቅጣት ይጠብቀዋል። ስለዚህ በታማኝነት መልእክቱን አንድ መልእክተኛ ማድረስ አለበት። አምጣ አሳየኝ ሲለው አይ አላሳይም፣ ይሄ የጌታዬ ነው ታትሞበታል አሉ። እሺ ወደኔ አስጠጋዋል። ወደ ቅዱስ ሚካኤል ያን ደብዳቤ የሞቱን ደብዳቤ ባህራን የሚገደልበትን ደብዳቤ ሲያስጠጋለት ቅዱስ ሚካኤል ያንን ደብዳቤ እፋለበትና በቀጥታ የሰውየው ጽሑፍ ሳይገለባበጥ ምን ተብሎ ተጽፏል? ወደ አገሩ ሲመጣ የኔን ንብረት አውርሳችሁ የኔን ቆንጅያዋን ልጄን ድራችሁለት ጠብቁኝ የሚል ጽሑፍ ለወጠለት። የሞቱን ደብዳቤ ወደ ሕይወት ለወጠለት። የሞቱን ሰንሰለት በጥሶለት ወደ ሕይወት ቀየረለት። ህልሙን እንዲኖረው አደረገ። በሕይወታችሁ ህልማችሁን እንዳትኖሩ የሚያደርጋችሁን መንፈስ ቅዱስ ሚካኤል በሰይፍ ይምታላችሁ። ትሞታለህ ትሞቻለሽ ብሎ ያወጀባችሁን የጠላታችሁን ደብዳቤ ቅዱስ ሚካኤል ወደ ሕይወት ይለውጥላችሁ። ህልማችሁን የሚያጨናግፍባችሁን ጠላታችሁ ምቀኛችሁን ሁሉ ቅዱስ ሚካኤል በሰይፉ ይምታላችሁ። ወደ ህልማችሁ ቦታ ቅዱስ ሚካኤል እቅፍ ድግፍ አድርጎ ያደርሳችሁ። የሚገርም መልአክ እኮ ነው። የሚደንቅ መልአክ፣ የተረሱትን የሚያስታውስ መልአክ፣ ትንሹን ትልቅ የሚያደርግ መልአክ፣ ወደ ሕይወት የሚለውጥ መልአክ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ ልበ አምላክ ቅዱስ ዳዊት። ቅዱስ ሚካኤል የሚፈሩትን የሚጠብቅ የሚያድን ታላቅ መልአክ ነው። የሰማይ ሰራዊት ሁሉ አለቃቸው ቅዱስ ሚካኤል ነው። ብዙ የሞት ደብዳቤ ተጽፎብናል፣ እንድንሞት እንድንገደል። መስገን ቅዱስ ሚካኤል ያንን ጠላት ደምስሶልኝ በሕይወት ቆሜያለሁ። ከየት እንዳዳነኝ አውቀዋለሁ። ቅዱስ ሚካኤል ህልሜ ማጨናገፍ በብዙ ጥረት ውስጥ ብዙ ሰዎች ብዙ ሊጎዱ ይሞክረዋል። ቅዱስ ሚካኤል ግን ከፍ አድርጎ አውጥቶኝ ጠላቴን ደምስሶ እዚህ አቆሞኛል። እጅግ በጣም ስለምወደው በጣም ይጠብቀኛል። እጅግ በጣም እተማመናለሁ በቅዱስ ሚካኤል። እጅግ በጣም አምነዋለሁ። ቀን ከሌሊት 24 ሰዓት ለዘላለም ይጠብቀኛል። ይሄ መልአክ ድንቅ መልአክ ነው። ይሄ መልአክ ለዘላለም ይጠብቃችሁ።